ስለዚህ 4 ሰው ብቻ ነው ኮሜንት የሰጠው። ምቀኝነት ምን ይሰራል? ሀበሻ ሰው ሲሰራ አይወድም ሲለምን እንጂ። አንዷ የሱ ሌባ አሽቃባጭ የሀበሻ ጸባይ ነው። አንተ አታስብ። ኦኬ ምንም አያመጡ ሌባ። አንቺም ስላልተበላሽ ኢትዮ ላይ ፕሮሰስ በቀላሉ አያልቅምና አብሽሪ፣ አላህ ካንተ ጋር ይሁን። ፋፊ ሀበሻዊት የምትባል ሌላኛዋ ሌባ፣ የሌባ ተባባሪዎች እነዚህ 3 ሰዎች ናቸው ኮሜንት የሰጡት። ሌላው ኮሜንት እንዳይሰጥ ዚስ ክሬተር ሊሚትድ ኮሜንት አክሰስ ይላል። ማናችንም ኮሜንት እንዳንሰጥ ኮሜንቱን ዘግቶ የሱ ሌባ ተባባሪዎች ብቻ እህቶቹና ሚስቶቹ ብቻ ኮሜንት እንዲሰጡ አድርጎ ነው ቪዲዮ የሰራው። ልብ ካለ ንጹህ ሰው ነኝ ካልክ ናና ምላሽ ስጠን በስነ ስርዓት። ጥያቄው ምንድነው? አሁንም ቪዲዮ እንድትሰራ የምንፈልገው ብሩ የት አለ? የነዚህ የ21 ምስኪን ሴቶች ብር የት አለ? ኮሜንቱ ለምን ሊሚትድ ሆነ? አንቺ ደግሞ መሀየም ከሆንሽ ላስተምርሽ። ተዘግቷል አልተባልሽም። ሊሚትድ ነው። ኢፍ ዩ ዶንት ኖ ዋት ዘ ሚኒንግ ኦፍ ሊሚትድ ጎ ኤንድ ሰርች። ኦኬ እሱ መርጦ ፎሎ ባክ ያላረጋቸው ሰዎች እንዳይኮምቱ አድርጎታል። እሱ የመረጣቸው ፎሎ ባክ ያደረጋቸው ሰዎች ብቻ ፎሎ ያረጉት ሳይሆን እሱ ፎሎ ባክ ያደረጋቸው ሰዎች ብቻ እንዲኮምቱ አድርጎ ነው ቪዲዮን የሰራው። ለምን? ምን አስፈራው? ንጹህ ሰው ከሆነ ኮሜንቱን ክፍት ያርገው፣ ሁሉም በነፃነት አስተያየት እንዲሰጥ። ንጹህ ሰው ከሆነ ሲደወልለት ለምን አያነሳ? ለምን ሸሸ? 10 ሚሊዮን ብር ከባድ ስለሆነ ለመመለስ የዛኔ 300 ምናምን ሺህ ብር ሲሆን መጣ ጠይባ ምናምን እያለ ሀቢባ እንደሆነ ስም እያወቀ ጠይባ እያለ ተቅለስልሶ ምን ብሎ በሰላም ፈታ ነው ብሩን አስገባ። እኔም ደረሰኙን ለጥፌ አመስግኜ ቪዲዮ ሰራውለት የዛችን ምስኪን ህዝብ የረዳትን ብር ይበላ ጊዜ። አሁንስ 10 ሚሊዮን ለመመለስ ከባድ ስለሆነ ነው የጠፋው። መቼም ነው ከሌባ ጋር ማልቆመው። እናንተ አንዳንድ አሽቃባጮች ቢስሚላህ አልሐምዱሊላህ ማሻአላ ምናምን ስላለ ብቻ ሃይማኖተኛ ነው ብላችሁ በሃይማኖት ስም ከሌባ ጎን ቆሙ፣ ሌባን አበረታቱ። እንዲህ ስታደርጉ ሃይማኖታችሁ ነው እያሰደባችሁ ያላችሁት። ሐቀኛ ከሆናችሁ የትኛውም ሃይማኖት ሌባን አውግዙ ነው የሚለው። ብሩ ይታል ፕሮሰስ አላለቀም። አመት ሙሉ እሺ አንፈልግም ብራችንን ስጠን አሉ። ለምን አይመልስላቸውም ብራቸው? ሲያሳምናቸው በማንኛውም ሰዓት ሐሳባችሁን ከቀየራችሁ ብራችሁ ይመለስላችኋል ነው፣ ትወጣላችሁ ማለት በቃ። ሌብነቱን አወቁ። አንፈልግም ብራችንን ሲሉ እየሰደባቸው ነው። ስልክ ያነሳላቸውም በምንም ሊያገኙት አልቻሉ። እነዚህ ምስኪን ድሆች እያለቀሱ ነው። የሙት ልጅ ይዘው ከነቁስላቸው የተቀመጡ እናቶች። ከአንድ ዓመት 2 ዓመት የሚፈጀው ፋብሪካ ለመገንባት እኮ ከ1 ዓመት ከ3 ዓመት ይፈጃል። እሺ በቃ አይፈልጉም ብራቸውን ስጣቸው። የሰው ብር ይዘህ ነው እንዴ 2 ዓመት 3 ዓመት የምትተኛው? ማሽን ይታዘዛል። ማሽን ሲታዘዝ እኮ አንፈልግም ማሽን እንዳታዝበ ብራችን ብለዋል። አይፈልጉም ካንተ ጋር አብረው መስራት አይፈልጉም። ብራቸውን መልስላቸው። በሰው ብር ነው እንዴ ቻይና የምትመላለሰው? ሱቅ ሄደን ማሽን አንገዛም። ማሽን ሲታዘዝ ማሽን ለመስራት ቢያንስ በትእዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 ዓመት ይፈጃል በትንሹ። እሱ እንደዚህ እየደለበ ከሀገር ሀገር እየዞረ ዘና ብሎ እየኖረ በሰው ብር እነሱን 1 ዓመት 2 ዓመት ይፈጃል ድርጅት ለመመስረት። ቃል የተገባላቸው ይሄ አልነበረም። በወራት ውስጥ ድርጅቱ ተመስርቶ እንደሚያገኙ ነበር ትርፋቸው። ስለዚህ በቃ ብራቸው ይመለስላቸው። አንተ ድርጅትን በራስ አቋቁም ሌባ። 5 ሳይኖርክ ድርጅት በሰው ብር ነው ድርጅት የሚቋቋመው? 6 ወር 3 ወር ይላችኋል፣ ግን አያመጡላችሁም። በ6 ነው በ3 ወር ስለማውቀው ነው። ገበያ ጥናት ያስፈልጋል። ፊዚቢሊቲ ማጥናት ያስፈልጋል። ጥናት ማጥናት ያስፈልጋል። ይህን እዛ ለማያውቁ ላልተማሩ ሰዎች እንደዚህ እያልክ ሸውዳቸው። ወጪ ኪሳራ፣ ወጪ ትርፍ ማስላት ያስፈልጋል። መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አችልም። በኢንቨስትመንት ነው የምትሄዱት። እሺ አንፈልግም ካሉስ፣ ከአንተ ጋር መስራት አንፈልግም ብራችንን ስጡን ካሉስ፣ አንፈልግም። አሰባችሁ 2 ዓመት 3 ዓመት ቁጭ ብላችሁ ጠብቁ። እሱ አትርፎ ከቻይና ለቻይና ዞሮ ሚሊዮነር ሲሆን ከተረፈው ሊሰጣቸው ከ3 ከ4 ዓመት በኋላ ብራቸውን እንደፈለገ ተጠቅሞበት።
በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ። እዚህ ግን ማውጣት አልፈልግም። ማስረጃውን የሚፈልግን በአካል መጥቶ ማህበሩ ላይም አለ፣ ማህበሩ ላይ አላቸው፣ ያውቃሉ፣ ያ አለ። በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን፣ ምክንያቱም ፕሮጀክቱ 150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አለ። 150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያ እንዲህ እያለ ነው የሁላችሁ ያጭበረበራቸው። በምሁራን በጠቢባን ገለመሌ እያለ ነው። ከታመመች ልጅ 300 ምናምን ሺህ ብር ልጅ ፈጣሪውን ሳይፈራ 4 ዓመት ሙሉ ብሯን በልቶ ህዝብ ፊት ከተጋለጠ በኋላ የከፈለ ሰው አስቡት። 150 ሚሊዮን 150 ሚሊዮን ኪሎ ያመጣ ነው። ለ10 ሚሊዮን ከሳውዲ ከመዳም ቅመሞች የተለቀመ ከ21 ሰው የተሰበሰበን እጄ ላይ ደረሰኛለ። እሺ 150 ሚሊዮን ደፋር ነው። ራሱ በፌክ አካውንት እዚህ ጋር መንታ ጀግና ነው እያለ ነው። ሌብቲ ሌብዬ ሚስቱ ነሽ እህቱ ነሽ ወይስ ራሱ ነህ? ሌባ የታመመች ጉስቁል ብላ ባጥንቷ የቀረች ልጅ ብር በልቶ እኮ ህዝብ ፊት ሲዋረድ እኮ ነው የመለሰው። የሰው ሀቅ ዋሪዎቹ እንደዛኛው ዱባይ ያለው ሌባ በቀደም ቪዲዮ የሰራውበት ማን ነበር? ሽተኛ ታማሚ ይቅርታ በጣም ይችልበታል። ኮመንቱን ዘግቶ ቪዲዮ ሰራ። ልብ ካለው ስልክ አይመልስም። ደግሞ መስረጃ የማየት የሚፈልግ በአካል ይምጣ፣ እንልክልካለን። የህግ አካል ጠብቅ። ኧረ ተጠንቀቁ። በጣም 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 ህጋዊ ሌቦች በስተዋል። እንደዚህ አይነት በሰው ብር ድርጅት ይከፍታሉ። እነሱ ቻይና ይመላለሳሉ። እነሱ ጥሬያቸውን ያሳድጋሉ፣ ይፋፋሉ፣ ትዳራቸውን ያሳምራሉ፣ ህይወታቸውን ይኖራሉ። ድሃው ያለቅሳል። እኔ በጣም የሚያናድዱኝ ለምን እነሱ በራሳቸው አሁን 500 ሺህ 300 ሺህ መዳም ቤት ሰርተው አፈርድ የሚበልተው በጊዜ ገብተው ሀገራቸው ልጆቻቸውን ለማሳደግ የሰጡት ሰዎች ያንን ብር ጋይ 300 ሺህንም 500 ሺህም 1 ሚሊዮንም ይከፈላል። አሁን እኔ ጋር ያሉት ደረሰኞች ባለ 1 ሚሊዮኖች፣ ባለ 300 ሺዎች፣ ባለ 500 ሺዎች እና ባለ 200 ሺዎች ናቸው ከ21 ደረሰኝ ውስጥ ማለት ነው። እና እነዚህ ሰዎች 1 ሚሊዮን በራሳቸው አሁን 1 ሚሊዮን